ዴቭና ብዙ ውሽሚትና ጫታሙ ለናንተ መልእክት ይሆናችሁ። እነሱ ይለያያሉ ብላችሁ አኮበኮባችሁ። እስኪ ላስታውሳችሁ፣ እነ ጫታሙ ደላላዎቹ የት ናችሁ? የትስ ጠፋችሁ? ዛሬም ጆሮ ካላችሁ ይሄው ደገምኩላችሁ። ምን ነው እናንተ እንደዚህም ከሆነ እንግዲህ ሲኦል ትዳርን አፋቶ ልጅን አለያይቶ አንድ ላይ ተጠራቅማችሁ ሲኦል ይክተታችሁ። ቹህ ቹህ ትዳር የምታፋቱ እነ ዝሙተኞች አንድ ላይ ለቃቅሟችሁ ለትውልድ እንቅፋት ከመሆናችሁ እሳቱ ይብላችሁ። ቹህ ቹህ የሲኦል እሳት ያቃጥላችሁ፣ ከምድረ ገጽ ያጥፋችሁ። ቹህ ቹህ ከምድረ ገጽ ያጥፋችሁ። ጋለሞታ ዳቢሎስ የገመቹ ውሻ ተጨምራችሁ ሚዲያውን አግማማችሁ። ቹህ ቹህ አግማማችሁ። ቹህ ቹህ አቤላ ሰሞኑን ጠፍቷል ማለት ነው። ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከእናንተ የሚጠበቀው ከማንም በፊት ቅድሚያ እንዲደርሳችሁ ቹህ ቹህ የሚለው ይጨመራል። የደውል ምልክቷን እየተጫናችሁ ከማንም በፊት እናንተ ጋር በቅድሚያ ይደርሳል ማለት ነው። በተረፈ ከጎን የሆናችሁ የምታበረታቱኝ ፈጣሪ የልባችሁ መሻት ይስጣችሁ። እናንተ ልበቀኖች ፈጣሪ ሙሉ ጤና ሰጥቷችሁ በሰላም ለሀገራችሁ ያብቃችሁ እያልኩኝ ሰሞኑን አቤላ ጠፍቷል ማለት ነው። እና እንግዲህ ነብሯ ጌር አውት ብላ አባራዋለች መሰለኝ። ጠፍቷል ማለት ነው። ጠፍቷል የለም እስከ ዛሬ አያስችለውም ነበር። አሁን ወደ ሳምንት ምናምን ቪዲዮ ከለቀቀ ራሱ እየሆነው ነው። የሆነማ በመሀል የሆነ ነገር ተፈጥሯል። በቃ የሆነ ነገርማ ተፈጥሯል። የሆነ ነገርማ አለ ማለት ነው። ከአብርሽ ጋርም እየተገናኘ አይደለም። ከተገናኘ እጅግ በጣም ቆይቷል። እና በቃ በቀይ ካርድ አባራዋለች መሰለኝ ነብሯ። የለም እያየነውም አይደለም ማለት ነው። ጠቃሚና ጎጂ መሆኑን በግልጽ አብርሽም ስላወቀ ነው መሰለኝ። ብቻ የሆነ ነገርማ አለ ማለት ነው። እንደውም ቲክታክ ላይ ራሱ ምን ብሎ ፖስተ መሰላችሁ? የሰው ልጅ ያለበትን አታውቁም። ጤነኛ ይሁን ይታመም ምንም ታውቁት ነገር የለም። ስለዚህ ዝም በሉ አለ። እኛስ ዝም አንልም። አንድ ሰው ሚዲያ ላይ እስከመጣ ድረስ ዝም የምንልበት ምክንያት የለም ማለት ነው። እና ቹህ ቹህ እንደተመቻችሁ ተስፋ አደርጋለሁ። ይህንን ግጥም ለናንተ ነው የቀረበላችሁ። ሲኦል ከመግባታችሁ በፊት ይህንን መልእክት ብትሰሙትና ወደ ራሳችሁ ትመለሱ መልካም ነው። ለማንኛውም ውዶችዬ አቤላ ጫታሙ ጠፍቷል ማለት ነው። ጠፍቷል። አዎ ጠፍቷል። ሰሞኑን እልም ብሏል። ጠላታችሁን ልሚበል እልም ብሏል ማለት ነው። እናም ይሄን መልእክት ለነሱ ነው በግጥም መልኩ ሆኖ መልእክት ግን ደግሞ ትምህርት አዘል ነው ማለት ነው። በስነ ስርዓት ከሰማችሁ ያው በዛውም ዘና ፈታ እያላችሁ ለማንኛውም ይመቻችሁ የኔ ማሮች። ላይክ ማድረጋችሁ እንዳትረሱ። ቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ።